ሰላም ሰላም፣ እንዴት ቆያችሁ? አሁን ወደዚህ ገባ ስል አዲስ ነገር ለማምጣት እሞክራለሁ። በእኔ አስተያየት አዲስ መስሎ የሚታየኝ ነው። ወደዚህ ለማምጣት እሞክራለሁ። እናም ይሄ ነው እኔ የማልሰማው ማለት ነው። የማልሰማው በአማርኛ በተለይ አይነገርም፣ አይወራም። ምንድን ነው? ነፍስ ይባላል። ነፍስ አለኝ እንዴ? ነፍስ አለኝ። ምንድን ነው የሚያንቀሳቅሰኝ የሚያኖረኝ? ነፍሴ ነው አይደል? ነፍስ አለኝ። ሰው ሲሞትም አይታችሁ እንደሆነ ምንድን ነው የሚባለው? ነፍሱ ወጣች ይባላል። ነፍሱ ወጣች ማለት ከዚህ በፊት ነፍስ ነበረው ማለት ነው። እና ችግሩ ምንድን ነው? በህይወታችን እያለን ነፍሳችንን አንኖራትም፣ ወይም አናክሎ መርግሽም ተነሸማ ማለት ነው። ለዚህም ነው አንድ ሰው በዚህ ዓለም እየኖረ የሚኖረው ለምሳሌ የሚቀና ከሆነ የሚኮራ ከሆነ ወይም ማይደሰት ከሆነ ትከዛ የሚያበዛ ከሆነ ጭንቀት፣ ሀሳብ ምን ይሁን ምናምን የሚል ከሆነ ይህ የሚያመለክተው ነፍሱን አያውቃትም ማለት ነው። ነፍሱን አያውቃትም ማለት ነው። ለምን ብትሉ ነፍሳችን እንደሚባለው ከሆነ በመጽሐፎቹ እንደተጻፉት ማለት ነው ወደዚህ ዓለም ከመምጣቷ በፊት ከመውረዷ በፊትና ከሰውነታችን ውስጥ ከዚህ ከአካላት ከመግባቷ በፊት ታውቃለች ምን አይነት ህይወት እንደምናሳልፍ ማለት ነው። ከማን ጋር እንደምንገናኝ፣ ምን እንደምናደርግ፣ የት እንደምንወርቅ፣ የት እንደምንነሳ፣ መቼ እንደሚያመን፣ መቼ እንደምንድን ሁሉ ነገር በቃ ታውቃለች። አልፋለሁ ብላ ይህን ነገር ለማሳለፍ ፈልጋ ፍላጎት ኑሯ በፍላጎት መታለች። ከዚህ ከመጣች በኋላ በፍላጎት እና እሷ ነች የምትመራን። ማን ነው በህይወት እያለን የሚመራን? ማን ነው? ነፍሳችን የምትመራን። ስለዚህ ለማናውቀው ነገም እንደሆነ አናውቅም። ምክንያቱም ነፍሳችን ግን ታውቃለች እና የምናሳልፈውን ሁሉ ታውቃለች። ለጥሩ መሆኑን ታውቃለች እና ደግሞ ምን እንደምትቀበልም ታውቃለች። ውጤቱ ማለት ነው ማስኻር ታውቃለች። ስለዚህ በዚች ዓለም እያለን ይህን ብናቅ ኑሮ ነፍስ እንዳለንና ነፍሳችን እንደምትመራን ብናውቅና ሁል ጊዜ ለምን መጣሁ ወደዚህ ዓለም የሚደርስብኝ ሁሉ ለእኔ ለጥሩ ነው ነፍሴ ታውቃለች ብለን እንዲያዝ ብንኖር ከብዙ ጭንቀትና ፍርሃት እንድናለን ማለት ነው። ስለዚህ በዚህ አጋጣሚ በእውነት እንመርምር ራሳችንን። ለምን መጣሁ ወደዚህ ዓለም? ምን ስራ ነው ያለኝ? ማተፍኪድ እያልን አንዱ የሚረዳን ደግሞ ይህን ለማወቅ በተለይ ስለ ነፍስ ኡሪም ትምህርት መማር በተለይ ኦሪት መጽሐፍ ቅዱስ በጣም ነው የሚረዳው እና ይህን ባወቅን ቁጥር በዚህ በኩል ተለቅ ብለን ባወቅን ቁጥር ያው ኑሮ ይቀለናል። እንደውም አንዳንድ ነገሮች ሲከሰቱብን ሲደርሱብን ከማማረርና ከመጨነቅ ይልቅ ማመስገን እንመርጣለን ማለት ነው። ኑሯችንም የማመስገንና የውዴሳ ኑሮ ይኖራል ማለት ነው። በዛ ተሸም ቀስ በቀስ እንቁራር በእግሯ ትሄዳለች እንደሚባለው በዚህ በኩል ለመማር እንሞክራለን እላችኋለሁ። ባይ ባይ።